ጌታ በኢየሱስ በእናንተ ላይ ተነብያለሁ። ሻሎም እንዴት ናችሁ? ወደ ተወደዳችሁ የጌታ ቅዱሳን እኔ ወንድማችሁ አገልጋይ ቡካ ነኝ። የጌታችን ኢየሱስ ክርስቶስ ሰላምና ጸጋ በያላችሁበት ለእናንተ የበዛ ይሁን። ከመጽሐፍ ቅዱስ ክፍል ትንቢተ ኢሳይያስ ምዕራፍ 43 ከቁጥር 18 እግዚአብሔር ቃል ሲናገር እንደዚህ ይላል፣ የቀደመውን ነገር አታስቡ፣ ያለፈውንም እርሱ። እነሆ አዲስን ነገር አደርጋለሁ፣ እርሱም አሁን ይበቅላል፣ አታስተውሉምንም? በምድረ በዳ መንገድን አዘጋጃለሁ፣ በበረሃም ምንጭን አፈልቃለሁ ይላል። የእግዚአብሔር ስም የተባረከ ይሁን። በዚህ ቦታ ምዕራፍ 43 ቁጥር 1 ጀምረን እግዚአብሔርን ቃል ስናነበር እስራኤላውያን በባቢሎን ሀገር በምርኮ ባሉበት ጊዜ ላይ እግዚአብሔር ደግሞ እንደገና ለነርሱ የማዳን ተስፋ ሲሰጥ እናያለን። በዚህ ቦታ ደግሞ ኃጢአታቸውም ደግሞ ይቅር ብሎ እንደገና የአዲስ ኑሮ፣ የአዲስ ህይወት፣ የአዲስ ምዕራፍ ጅማሬ ተስፋ ሲሰጥ እናያለን። ያለፈውን ነገር አታስቡት፣ የጥንቱን ነገር አታስቡት፣ ያለፈውን እርሱም እነሆ አዲስን ነገር አደርጋለሁ፣ እርሱም አሁን ይበቅላል እናላል። ያለፈውን ነገር አታስቡ፣ የተበላሸውን አታስቡ፣ የጠፋውን አታስቡት፣ ትላንትና ፌል የሆነውን ነገር አታስቡ፣ ትላንትና ጀምራችሁ የተቋረጠን ነገር አታስቡ፣ ትላንትና የሞተባችሁን፣ ትላንትና የተበላሸባችሁን ነገር አታስቡት። እግዚአብሔር አዲስ ነገር ያደርጋል። ከትላንትና ጋር የሚመሳሰል አይደለም። ከትላንትና ጋር እኩል የሆነን አይደለም። የተሻለውን የትላንትናውን የሚያስንቀውን እግዚአብሔር አዲስ ነገር ያደርጋል። እግዚአብሔር ስም የተባረከ ይሁን። ብዙ ጊዜ የሆነ ነገራችን ሲበላሽ፣ የሆነ ነገር ጀምረን ሲቋረጥ፣ የሆነ ነገር እኛ እንዳሰብነው ሳይሆን ሲቀር ካሁን በኋላ ተስፋ እንደሌለን፣ ካሁን በኋላ ሌላ እድል እንደሌለ፣ ካሁን በኋላ ሌላ ምዕራፍ እንደሌለ ሰዎች ጠላቶቻችንም እንደገና ሁኔታዎችም በብዙ መረጃና ማስረጃ አስረግጦ ሊነግረን ይችላል። ካሁን በኋላ አንተ ተስፋ የለም፣ ካሁን በኋላ ሌላ እድል የለም፣ ካሁን በኋላ አንተ ሌላ ምዕራፍ የለም፣ ያንተ ነገር አብቅቷል፣ ያንተ ነገር ተዘግቷል፣ ያንተ ነገር ካሁን በኋላ ተስፋ የለም ብሎ ጠላት ሊያውጅ ይችላል። እግዚአብሔር ግን አዲስ ነገር አደርጋለሁ ይላል። እግዚአብሔር እንደገና አሁንም አዲስ ነገር አደርጋለሁ፣ በምድረ በዳ መንገድ አዘጋጃለሁ፣ በበረሃም ስፍራ ደግሞ ምንጭን አፈልቃለሁ ይላል። በጌታ በኢየሱስ ክርስቶስ እንደዚህ ጸለይኩላችሁ። በእናንተ ህይወት ላይ አዲስ ምዕራፍ አንድ ብሎ እንዲጀምር፣ የክብር ምዕራፍ፣ የኃይል ምዕራፍ፣ የበረጉብኝት ምዕራፍ አንድ ብሎ በእናንተ ህይወት ላይ እንዲጀምር ጸልያለሁ። በጌታ በኢየሱስ ክርስቶስም የትላንትናውን የተበላሸውን አይደለም፣ ትላንትናው የጠፋውን፣ ትላንትና የተበላሸ አይነቱ ሳይሆን፣ ትላንትና የተዘጋው ምዕራፍ፣ ትላንትና የተበላሸው፣ ትላንትና የተዘጋ ምዕራፍ አይነት ሳይሆን ሌላ የታምራት ምዕራፍ በእናንተ ህይወት እንዲጀምር፣ ሌላ አዲስ የክብር ምዕራፍ በእናንተ ህይወት ላይ እንዲጀምር፣ ሌላ አዲስ የጉብኝት ምዕራፍ በእናንተ ህይወት ላይ እንዲጀምር በጌታ በኢየሱስ በእናንተ ህይወት ላይ ተነብያለሁ። ከዚህ ደቂቃ ጀምሮ አዲስ ምዕራፍ አንድ ብሎ በእናንተ ህይወት ላይ ይጀምር በኢየሱስ ክርስቶስም። ትላንትና ያለቀሳችሁበት፣ ትላንትና ዋጋ የከፈላችሁበት፣ ትላንትና ብዙ ቻሌንጅ ያያችሁበት ሳይሆን ካሁን በኋላ አዲስ ምዕራፍ፣ የክብር የበረከት ምዕራፍ አንድ ብሎ በእናንተ ህይወት ላይ እንዲጀምር በጌታ በኢየሱስ ክርስቶስም ጸለይኩ። እንደ እግዚአብሔር ሰው ከዚህ ደቂቃ ጀምሮ እንደ ትላንትና ጀምራችሁ የሚቋረጥ፣ እንደ ትላንትና ቆፍራችሁ የሚዘጋ፣ እንደ ትላንትና ሞክራችሁ ፌል የሚሆን ሳይሆን በጌታ በኢየሱስ ክርስቶስ ስም የክብር፣ የድል፣ የመከናወን ምዕራፍ አንድ ብሎ በእናንተ ህይወት ላይ እንዲጀምር ኢየሱስም ጸለይኩላችሁ። ብዙ ጊዜ ሞክራችሁ ያልተሳካላችሁ፣ ብዙ ጊዜ ፈልጋችሁ ያላገኛችሁት፣ ብዙ ጊዜ ጥራችሁ ሞክራችሁ ያልተያዘላችሁ ጉዳይ ከዚህ ደቂቃ ጀምሮ በኢየሱስ ክርስቶስም በእግዚአብሔር ቃል ኃይል እንዲያዝላችሁ፣ በእግዚአብሔር ቃል ኃይል አዲስ ምዕራፍ በእናንተ ህይወት ላይ እንዲጀምር፣ አዲስ ምዕራፍ በእናንተ ህይወት አንድ ብሎ እንዲጀምር በኢየሱስም ጸለይኩላችሁ። እግዚአብሔር ጋር አበቃ የሚባል ነገር የለም። እግዚአብሔር ጋር ተዘግቷል የሚባል ምዕራፍ የለም። እግዚአብሔር ጋር ካሁን በኋላ አይቻልም የሚባል ምዕራፍ የለም። እግዚአብሔር ሁል ጊዜ አዲስ ነገር ያደርጋል። እግዚአብሔር ሁል ጊዜ አዲስ ምዕራፍ አለ። እግዚአብሔር ጋር ሁል ጊዜ ሌላ በር አለ። እግዚአብሔር ጋር ሁል ጊዜ ሌላ መንገድ አለ። እግዚአብሔር ጋር አበቃ የሚባል፣ እግዚአብሔር ጋር በቃ የሚባል፣ እግዚአብሔር ጋር አይቻልም የሚባል ምዕራፍ የለም። ብዙ ጊዜ ሰዎች ስለ ነገያቸው ጥሩ ነገር እንዳያስቡ፣ ለነገ ተስፋ እንዳይኖራቸው ጠላት የሚያደርጉ አንዱ የትላንትና ምዕራፍ እስረኛ በማድረግ ነው። ነገ የተሻለ እይታ እንዳይኖራቸው፣
ነገ የተሻለ ህይወት እንዳይኖራችሁ፣ ስለ ነገ ጥሩ ነገር እንዳስቡ፣ ስለ ነገ ጥሩ እይታ እንዳይኖራችሁ፣ ብሩህ እይታ እንዳይኖራችሁ የሚያደርጉ አንዱ ትላንትና የተበላሸውን ትላንትና የተዘጋውን ምዕራፍ እርሱን እስረኛ በማድረግ ነው። ወዳጆቼ እግዚአብሔር አዲስ ምዕራፍ አለ። በቃ የተበላሸ እንኳን ተበላሸ፣ የጠፋ እንኳን ጠፋ። በቃ እግዚአብሔር ባለፈው ነገር እንዳትቆጩ፣ እግዚአብሔር በተበላሸ ነገር እንዳታዝኑ፣ በተዘጋ ምዕራፍ ደግሞ ልባችሁ እንዳይሰበር እግዚአብሔር ሌላ የክብር ምዕራፍ አለ። እግዚአብሔር ሌላ በጌታ በኢየሱስ ክርስቶስ የሞተባችሁ ነገር ፋንታ እግዚአብሔር አዲስ ነገር ይተካል። በተዘጋባችሁ በር ፋንታ እግዚአብሔር ረሆቦትን ይከፍትላችኋል። መጽሐፍ ቅዱስ ሲናገር እነሆ በዙፋኑ ላይ ተቀመጠ ሁሉን አዲስ ያደርጋል እንደሚል መጽሐፍ ቅዱስ በኢየሱስ ክርስቶስ ስም በአገልግሎታችሁ ላይ አዲስ ምዕራፍ ይጀምር። በትዳራችሁ ላይ በያዛችሁ እቅድ ላይ በኢየሱስ ክርስቶስ አዲስ ምዕራፍ አንድ ብሎ ይጀምር። ከዚህ በኋላ ያለ ህይወታችሁ አዲስ ምዕራፍ አንድ ብላችሁ የምትጀምሩበት፣ አዲስ መገለጥ የምትቀበሉበት፣ አዲስ ራእይ የምትቀበሉበት፣ በአዲስ ኃይል የምትቀጥሉበት እንዲሆንላችሁ በኢየሱስም ጸለይኩላችሁ። ወዳችኋለሁ። እግዚአብሔር አምላክ በኢየሱስ ክርስቶስም ባረኳችሁ። ከዚህ ደቂቃ በኋላ ያለ ህይወት አዲስ ምዕራፍ በእናንተ ህይወት ላይ የሚጀምርበት ይሁን። ተባረካችሁ። ቅሩ እኔ ወንድማችሁ አገልጋይ ቡካ ነኝ። አካውንት ደግሞ እንዲንቀሳቀስ ኮፒ ሊንክ፣ ላይክ፣ ሼር፣ ሪፖስት በማድረግ አግዙኝ። ወዳችኋለሁ። ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ።